ልኮ ራሱ ሞልቶም ሌላ ቆሻሻ ቢመጣበት ስቲል ቦታውን እያመቻቸ ይጠብቃል ማለት ነው ተጨማሪ የሚመለከተው አካል መጥቶ እስኪያነሳው ድረስ ማለት ነው ሶ አንደኛ አላስፈላጊ ብክነትን ቀነሰ ሳይሞላ ዝም ብሎ የቆሻሻ አንሺዎች በየቦታው ከሚዞሩ የሞላው ጋር እየሄዱ ሪፕሌስ ያደርጋሉ እና መሙላት ብቻ ሳይሆን ደግሞ ቆሻሻ ሽታውንም ሴንስ ያደርጋል በጣም የሚሸት ቆሻሻ የሚረብሽ ቆሻሻ ለመንገደኛው አይነት ቆሻሻ ከተጣለ ሴንስ አድርጎ ይነግራቸዋል ማለት ነው ስለዚህ ይሄ በጣም ያዘመኑት የቆሻሻ ገንዳ ብክነትን አስቀርቷል በየጊዜው ዝም ብሎ መባከን በየከተማው አስቀርቷል የከተማውንም ትራፊክ ደግሞ በተወሰነ መልኩ ፎይታ ሰጥቶታል ምክንያቱም አስቡት አንድ ከተማን ለማጽዳት በየቀኑ ወይም ደግሞ አንድ ከተማን ቆሻሻ ለመሰብሰብ በየቀኑ የሚሰማሩ የቆሻሻ ማንሻ መኪኖች አሉና እነዛ መኪኖችም ሆነ ሰራተኞቹ አላስፈላጊ ብክነትና ካላስፈላጊ እንግልት ይድናሉ ማለት ነውና በጣም ኢንተረስትድ ነው እኔ በጣም ነው የወደድኩት መጀመሪያ ሴውል ስመጣ ያሉትን ቴክኖሎጂዎች ምንድነው ምናምን የሚለው ነገር ፋይንድ አውት ያረኩት በጣም ገረመኝ ሳይሆንና ቴክኖሎጂ እንደዚህ ነው አላግባብ ድካምን የሚወጣ ትርፍ ገንዘብን ብዙ ነገርን የመቀነስ አቅም አለውና ሶ በጣም ኢንተረስትድ ነው በጣም ነው የወደድኩት እኔ ሆፕፉሊ እንደወደዳችሁት አልጠራጠርም ምክንያቱም በተለይ ቴክኖሎጂ የሚመስጣችሁ ሰዎች ቴክኖሎጂ